ፈጣሪ እንድትለወጥና እንድታድግ ሲፈልግ እነዚህን ነገሮች ያስከትልብሃል። በደንብ አዳምጠኝ። አንደኛው ብቸኛ ያደርግሃል። የማይጠቅሙን ሰዎች ከህይወት ያስወጣልሃል። የማይጠቅሙን ነገሮች ከህይወት ያስወግድልሃል። ሁለተኛው በፍቅር እንድትጎዳ ያደርግሃል። የማትጠቅምህን ሴት፣ ጥቅመኛን ሴት ከህይወት ያስወጣታል። አንተን የማትወድን የማታከብርን ሴት ከህይወት ያስወግድልሃል። ሶስተኛው ተሸናፊ ያደርግሃል። አንድ ነገር ትሞክራለህ፣ ፌል ታደርጋለህ። አንድ ነገር ትሰራለህ፣ ያ ነገር አይሳካልህም። አራተኛው የተለየ ሰው ያረጋል፣ ዩኒክ ያረጋል፣ ዝምተኛ ያረጋል። አምስተኛው ታማኝ ያረጋል፣ ሰዎችን እንድታከብር ያረጋል፣ ራስን እንድትወድ ያረጋል። ስድስተኛው ተስፋ ያስቆርጣል። እናም አስታውስልኝ፣ ይህን ሁሉ ነገር የሚያደርገው አንተን ጠንካራ ለማድረግ ነው፣ አንተን ለማሳደግ ነው፣ አንተን ወንድ ለማድረግ ነው። እስቲ ከላይ ከነገርኩ ውስጥ የትኛው ነው በደንብ እያጠቃ ያለው? ኮሜንት ላይ አስቀምጥልኝ። እናም አስታውስልኝ፣ እነዚህ ሁሉ ነገሮች እየተፈጠሩ ያሉት በምክንያት ነው። ስለዚህ ፈጣሪን አመስግን።